የጫካ ውስጥ የካምፒንግ ጉዞ በጣም የምታምረውና ከአዲስ አበባ በ153 ኪሎ ሜትር ርቀት ላይ ወደምትገኘው ወንጪ እንዲህ ከቤት የሚያስፈልጉኝን እቃዎች ካሟላሁኝ በኋላ ኩዊን ሱፐርማርኬት ገብቼ ለማታ የሚያስፈልጉኝን የምግብ ግብአቶች ከገዛዛሁኝ በኋላ በቤተል አድርገን ጉዞ ወደ ወንጪ። መንገድ ላይም ራዲያተር ትንሽ ተበላሽቶብን ነበር። እንደዚህ ኩላንቱን ገዝቼ መኪናችንን ካስተካከልን በኋላ ሆለታ ላይ አነጋጋሪ ወደ ሆኖ ስጋ ቤት ገብተን ስጋችንን ገዝተን እዛው ጋርም ከረሚላ ነገር ትንሽ ከበላሁኝ በኋላ እንዳጋጣሚ እዛው ጋር ጠጅ ሲጠጡ አይተን ነበር። ጠጃቸውንም በ2 ሊትር አይላንድ ተቀብለን ለማታ እንዲሆነን 7 ትኩስ ዳቦዎችን ገዝተን ወተታችንን እየጠጣን ጉዞ ወደ ወንጪ። ሌሊት 4 ሰዓት ተኩል ሲል ወንጪ ደረስን ሲሆን ከዛም ቴንታችንን ዘርግተን ስሊፒንግ ባጋችንን ከፋፍተን አዳራችንን ካስተካከልን በኋላ እራት ወደ መስራት አመራን። ተንቀሳቃሽ የጋዝ ስቶቭን ስጋችንን አርገን ሽንኩርታችንን ዘይታችንን ላው ላይ ካፈሰስን በኋላ ይህን የመሰለ የተጨበጨበለት ጥብስ ከጎኑ ዳቦ አርገን ይህን የመሰለ ካንፌር አርገን ጨረቃችንን እያየን ጥብሳችንን በደንብ አርገን ከበላን በኋላ ትንሽ ዘፈናችንን እየሰማን በዛው ተኛን። ስሊፒንግ ባጊን ባሊዘው ኖሮ ብርዱ የምሬ ነው ይገለኝ ነበር። ከዛም በኋላ በጠዋቱ ተነስቼ ጥርሴን ባግባው ከቦረሽኩኝ በኋላ ጀልባችንን አስተካክለን ይህን የመሰለ የወንጪ ሐይቅ ላይ ዘና ስንል ነበር። የምሬ ነው የምላችሁ የውሃው ጽዳቱ ልነግራችሁ አልችልም። እዚህ ውስጥማ መዋኘት ነው ብዬ እንዲህ ያበደ ዳይቭ ገባው። ውሃው በጣም ቀዝቃዛ ቢሆንም የሆነ ደስ የሚል ነገር አለ። ለእናንተም አልሆነው ነገር የለም። በስልኬ ቪዲዮ እየቀረስኩኝም ሰዋኝ ነበር። ከዛም እሳታችንን አቀጣጥለን ዱለት ለመስራት ተፍተፍ ስል ነበር። ትንሽ ነቃ ለማለት እጄን ባግባው ከጠጣሁኝ በኋላ ዱለቱን እንዲያብስዬ እላው ላይ እንቁላል አርጌ በደንብ ከበሰለ በኋላ እንዲህ በ9 ዳቦ አጅብ ያቀረብኩት። ከዛም በአግባቡ እስኪበቃን ድረስ በደንብ አርገን ከበላን በኋላ ተወዳጁ የሆለታን ጠጅ ላው ላይ እየጠጣን ትንሽ በጫካ ውስጥ ዞር ካልን በኋላ ደግሜ ለአንድ ለ20 ደቂቃ የሚሆን ዋናዬን ከዋኘሁኝ በኋላ ቲንቶቻችንን አስገባብተን ቡና ስለሚያስፈልገን ጉዞ ወደ አኮኮፊ። ይህን የመሰለ ቡና ከፋንዲሻ ጋር ከጠጣን በኋላ ፈንዲሻውንም ከዚህ ወደዚህ ቀየረን የፍቅር ሀገር ከሆነችው አምቦ በቆሏችንን ገዝተን አዲስ አበባ ገባን። የምሬ ነው የምላችሁ በህይወቴ የማይረሳ ጊዜ ከሚባሉት ውስጥ አንዱ ይሄ ትሪፕ ነበር። በቀጣይ ሌላ ትሪፕ ሲሄድ ማሳያችሁናል። እስከዛ ፎሎ እያደረጋችሁ ጠብቁኝ።